ሰላም ውድ የደብሊው ጎ ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ጣፋጭ በሆነ አቀራረብ ፕላኔታችን መሬት እንዴት ትጠፋለች ከሳይንሳዊ መልሶች ጋር አብረን እንቆያለን። ላይክ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። That it will destroy this floating rock and end this experiment known as humanity. After the lengthy number of possibilities, we've narrowed down our list to the top 7 earth-shattering events. Would we be እውነት ምድራችን እቺ ደካማ ፕላኔት ትጠፋለች ወይ? ሳይንሳዊም ይሁን ሃይማኖታዊ መልሱ አዎን ነው። ታዲያ ይቺ ፕላኔት ሁሉን ነገር አሟልታ የያዘች እንዴት ትጠፋለች ለሚለው ሳይንሳዊ መልስም የራሱን መልስ ይዟል። በዚህም ያማረችውን ትሁን የማታምረዋን በላት እቺ ምድራችን መጥፋቷስ አይቀሬ ነው ይላል። አንድ ቀን ፍጻሜዋን ታገኛለች። ከአንዱ ወይንም ከነዚህ ከሰባቱ ምክንያቶች በአንዱ ትጠፋለችም ይለናል። ሰባቱ ምክንያቶች ምን ናቸው? አብረን እንያቸው። የመጀመሪያው ሳይንሳዊ ትንቢት የአስትሮይድ ወደ መሬት መምጣትና የላይኛው የመሬት ንጣፍ ሰብሮ የምድርን ሙቀት በ149 ዲግሪ ሴንቲግሬድ አሁን ካለበት በ3 እና በ4 እጥፍ ማለት ነው ከፍ ያደርገዋል። በዚህም ዓለማችን ትሰናበተናለች። ይህም ዓለምን ልክ እንደምትፈስ ውሃ ያቀልጣታል ያተናታልም ይለናል። እኛው ደግሞ በዓለም ላይ በተለያዩ ጊዜና በተለያየ ቦታ የሚታዩ የመሬት መንቀጥቀጥ እንዲሁም የእሳተ ገሞራ ፍንዳታዎች በአንድ ላይ ይወጣሉም ይለናል። በዚህም ምድር እንደ ፈሳሽ ውሃ የምትጎርፍና እንዲሁም የምትቀልጥ አለት ይዛ ትመጣለችም ይለናል። But if every volcano on Earth exploded at once, you couldn't escape the fumes and heat, no matter where you live. Rocks reaching 1,000 degrees would travel as fast as 700 kilometers per hour. ሶስተኛው ሳይንሳዊ ምላሽ ደግሞ ምድር ከፍተኛ ሃይድሮጅን በመታመነጨው ፀሐይ ምክንያት ወደ ምድር መቅረብና የምድርን ሙቀት በከፍተኛ ሁኔታ በመጨመር ወደ ፈሳሽነት ትቀይራታለች። በዚህም የምንወዳት ወይም የምንጠላት ይህች ፕላኔታችን ላትመለስ ትሰናበተናለች ይላል። አራተኛው ምክንያት ደግሞ መሬት ራሷ ወደ ጥቁር ጉድጓድ ወይንም በሳይንሳዊ አጠራሩ ብላክ ሆል ወደሚባለው ትገባለች። በየጊዜው ከምድር የሚወጡ የእሳተ ገሞራ ፍንዳታዎች እንዲሁም የምድር መቅለጥ የፕላኔትን መጠነ ቁስ እያሳነሱትም ስለሚመጡ ወደ ጥቁር ጉድጓድ ትገባለች። በዚህም ግራቪቲ ስለሚስባት የራሷን ግራቪቲ ስለምታጣ ወደ ጥቁር ጉድጓድ ወይንም ብላክ ሆል የመግባት እድሏ በእጥፍ ይጨምራልም ይላል። ይህ ደግሞ አራተኛው ሳይንሳዊ ትንታኔ ነው። Making it look like a new year. አምስተኛው ምክንያት ምድር በራሷ ዛቢያ ላይ በ23 ሰዓት 56 ደቂቃና 41 ሰከንድ አንድ ዕለት ትዞራለች የሚለው ከምድር ወገብ አንጻር በዚህም የተስተካከለች የነበረችው ፍጥነቷን በ0.45 ሜትር ፐር ሰከንድ የነበረችው በእጥፍ በመጨመር በምድር ላይ ያሉ ነገሮች ሁሉ እንዳልነበሩ የሚያደርግ ሲሆን ሰዎችም ይሁኑ ሁሉም ተንቀሳቃሽ ፍጥሯን ያለ ግራቪቲ በአየር ላይ እስከ መንቀሳቀስ ደርሳሉ። በዚህም ፕላኔቷም ተሰነጣጥቃ ነበር ትሆናለችም ይላል። ስድስተኛው ምክንያት አሁን በተለያዩ የዓለማችን ክፍል ስፔሻሊ በኒውዮርክ የሚታየው የሃሪኬን በከፍተኛ ሁኔታ 255 ኪሎ ሜትር በሰዓት የሚንቀሳቀስ የንፋስ ኃይል ከፍተኛ የሆነውን የውቅያኖስ ውሃ በመገልበጥና ወደ የብስ እንዲሁም ከፖል እንቅስቃሴ ወደ ምድር ወገብ በማምጣት በዚህም ኒውዮርክ ከተማን ጨምሮ ዓለማችን እንዳልነበር ትሆናለች። ይህም አንዱ የዚች ፕላኔታችን የመጥፊያ መንገድ ሊሆን ይችላልም ይላል። ይህም ስድስተኛው ሳይንሳዊ መላምት። ሰባተኛውና የመጨረሻው ሳይንሳዊ መላምት ጁፒተር ከፕላኔት ወጥታ ወደ ኮከብነት ትመጣለች። በዚህም ትልቅ የነበረችው ጁፒተር ፕላኔታችን ከዚህን ከፕላኔትነት ወደ ስታርነት በምትቀየርበት ጊዜ የተለያዩ ፍንዳታዎችና የሚቆረጡ አካላት በመኖራቸው ይህም ወደ ምድር የሚመጣ እንደ ኤስትሮይድ የሚመጣ የጁፒተር አካል ምድርን ያቀልጣታል። በዚህም ወደ መፈረካከስና ሙቀት በመጨመር ወደ መጥፋት ወደማይመለስላት ሞት ታዘንባ
ታበላሸዋለች ይላል። ይህ ደግሞ የመጨረሻው መላምት ነው። ፈጣሪ ሆይ የሚሻለን ለኛ ያድርግልን እንላለን። ውድ ቤተሰቦቼ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም አስተማሪ ሆኖ ካገኙት ሼር እንዲያደርጉ እንጠይቃለን።